እንቅልፍ ድህነት አይደለም። እንቅልፍ ድህነት አይደለም። እንቅልፍ ማንነታችሁ የሚሰራበት፣ እንቅልፍ ሰውነታችሁ የሚታደስበት፣ እንቅልፍ አይምሯችሁ የሚታደስበት እግዚአብሔር የፈጠረላችሁ ትልቁ ሀብትና የጤናችሁ ምንጭ ነው። የረፈደበት ሰው አትሁኑ። ጤናችሁን ሳታጡት በፊት ተንከባከቡት። አሁን ከቤታችሁ ስትመለሱ እናታችሁ ባትኖርስ? አሁን ከቤታችሁ ስትመለሱ የምትወዱት እህት ወንድማችሁ አባታችሁ ባይኖርስ? ፍቅር መግለጽ አንችልበትም። እናትህን በጣም ትወዳታለህ። ማንም በሷ እንዲመጣ አትፈልግም። ፔሪ ነኝ። እንኳን ወደ እኔ ቤት በሰላም በፍቅር በጤና መጣችሁልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ይጠቅመዋል፣ ይበጀዋል፣ ያገለግለዋል ለምትሉት ሰው ደግሞ ሼር አድርጉላቸው። እንዲሁም ከወደዳችሁት ቪዲዮን ላይክ በማድረግ እንዲሁም ሀሳብ፣ አስተያየት፣ ጥያቄያችሁን ደግሞ ኮመንት ላይ አስቀምጡልኝ። የእውነት ዛሬ ነግሯችኋለሁኝ ብዙ ሰዎች ያረፈዱበትን በጣም ብዙ ሰዎች ካጡት በኋላ የሚጸጸቱበትን ትልቅ ነገር ነው የምነግራችሁ። አዎ የረፈደበት ሰው አትሁኑ። ላሳደጋችሁ አብሮ መስዋዕትነት ለከፈለ ጡቷን አጥብታ ላሳደገቻችሁ እናት፣ አፈርግጦ ላሳደጋችሁ አባት ፍቅርን ግለጹ። ብዙ ሰዎች ወላጆቻችንን እንወዳቸዋለን። ብዙ ሰዎች ሚስቶቻችንን፣ ባሎቻችንን እንወዳቸዋለን። ብዙ ሰዎች ልጆቻችንን እንወዳቸዋለን። ነገር ግን ፍቅር መግለጽ አንችልበትም። እናትህን በጣም ትወዳታለህ። ማንም በሷ እንዲመጣ አትፈልግም። እናትህ ማለት የአይነ ብሌን ነች። አባትህ ማለት የአይነ ብሌን ነው። ለእናትሽ ለአባትሽ ያለሽ ፍቅር ወደር የሌለው ነው። አዎ፣ ግን ፍቅርሽን ገልጸሽላት አታውቂም። ግን ለአባትሽ ምን ያህል እንደምትወጂው፣ ምን ያህል ለሱ የልብ ራስሽ እስትንፋስሽ እንደሆንሽ ገልጸሽለት አታውቂም። አዎ፣ ነገ ይሙት ከነገ ወዲያ ይሙት፣ አሁን ደርሰሽ ስትመለሽ አንቺ ለፊ እነሱ ይለፉ፣ አንዳች እንኳን የማወቅ ስጦታም የለሽም። ሁሉ የጊዜ ባለቤት እግዚአብሔር ነው። ከኛ የሚጠበቀው ሁልጊዜ ዛሬ ነገ አሁንም እንደሚሞት ሰው መኖር ነው። ያንን ካሰባችሁ ታዲያ ለምንድን ነው ለቤተሰቦቻችሁ ሳይረፍድ ፍቅር ማትገልጹላቸው? ለምንድን ነው እናቴ እወድሻለሁ፣ አመሰግንሻለሁ፣ ለፍተሻል፣ አሳድገሽኛል፣ አባቴ ተንከራተ በበረሃ ተንከራተ ጥረግረ ላብህን አንጠፍጥፈ ቤቱን ደጉመሃል፣ አስተምረኛል፣ የኔ አባት አመሰግንሃለሁ፣ እወድሃለሁ፣ አከብርሃለሁ መቼ ነው የምትሉት? ሲሞቱ ሲያልፉ ከማልቀስ ወይኔ ፍቅሬን ሳልገልጽላት ወይኔ ፍቅሬን ሳልገልጽለት ከማለት ለምን ጊዜ ትፈልጋላችሁ? ለምን ታረፍዳላችሁ? የነገና የጊዜ ባለቤት እግዚአብሔር ነው። አሁን ይህንን ቪዲዮ ስፖንሰር ያደረገላችሁ ፔሪ ዲዛይን ነው። ፔሪ ዲዛይን የተለያዩ አልባሳትን እንሰራለን። ለልደት፣ ለክርስትና፣ ባህላዊም ዘመናዊም ልብሶች ከፈለጉ ፔሪ ዲዛይን እዚህ ስር ባለው ስልክ ቁጥር ይደውሉልን። እንዲሁም ደግሞ የፋሽን ዲዛይን ትምህርት ከፈለጉ በዚህ ስር ባለው ስልክ ቁጥር ይደውሉልን። አሁን ከቤታችሁ ስትመለሱ እናታችሁ ባትኖርስ? አሁን ከቤታችሁ ስትመለሱ የምትወዱት እህት ወንድማችሁ አባታችሁ ባይኖርስ? አጠገብ ያለችውን ሚስት በወጣ ቁጥር እንደምትወዳት ነግረሃት ታውቃለህ ወይ? አጠገብሽ ያለውን ባል ሁልጊዜ ሲመጣ ከመነዝነዝ እወድሃለሁ ባሌ በሰላም ግባ ብለሽው ታውቂያለሽ ወይ? አመሰግናለሁ በህይወቴ ስለመጣ ህይወቴ ተረጋግቷል ብለሽው ታውቂያለሽ ወይ? አንተስ ሚስቴ የልጆቼ እናት በረከቴ አብረሽኝ ስላለሽ እወድሻለሁ ብላ ታውቃለህ ወይ? ነገሩን ሲሆን ጭቅጭቁን ሲሆን እናባብሰዋለን፣ እንለጥጠዋለን። ለምንድን ነው ፍቅሩን የማንገላለጸው? ተው እንዳይረፍድባችሁ። ስንቶቻችሁ ናችሁ ልጆቻችሁን በጣም ነው የምትወዳቸው፣ ግን እወድሻለሁ እወድሃለሁ ብላችኋቸው አታቁም? ፀጉራቸው እንደባብሳቸው አታቁም? ለእናንተ ነው የምኖረው ልጆቼ ብላችኋቸው አታቁም? ሲያጠፉ መግረፍ፣ መናገር፣ መሳደብ፣ መቆጣት፣ ፍቅራችሁን በሱ ነው የምትገልጹት? ሳይረፍድባችሁ ልጄ፣ የኔ መከታ፣
የኔ ዘር እወድሻለሁ፣ እወድሃለሁ ተባባሉ። ሳይረፍድ ፍቅራችሁን ተገላለጹ። ማን ይቅደም፣ ማን ይሙት፣ ማን ይኑር አይታወቅም። አዎ እላችኋለሁ ሳይረፍድባችሁ። የረፈደበት ሰው አትሁኑ። አሁንም እላችኋለሁ የረፈደበት ሰው አትሁኑ። ሌላው ደግሞ ህልማችሁን፣ ታለንታችሁን፣ ፍላጎታችሁን ለመኖር አትዘግዩ። በሰው አፍ ፍራቻ፣ የሆነ ሰው እንዲህ ይለኛል ፍራቻ፣ አብሮ አደጎቼ እንዲህ ቢሉኝስ፣ ዘመዶቼ እንዲህ ቢሉኝስ፣ እነንትና እንዲህ ቢተቹኝስ ብላችሁ በፍጹም ያመናችሁበትን ህልማችሁን ወደኋላ አትቅበሩ። ከረፈደ በኋላ ነው የሚገባችሁ። እድሜያችሁ ካለፈ በኋላ ነው የሚገባችሁ። ያለ እርካታ ስታጡ ነው የሚገባችሁ። ዓለም ባዶ ስትሆንባችሁ ነው የሚገባችሁ። ምን ነው የምወደውን የምፈልገውን የነፍሴን በሰራው የምወደውን የምፈልገውን በኖርክ ብላችሁ ትጸጸታላችሁ። እመኑኝ፣ ያ ቀን ሳይመጣ ሳይረፍድ መሆን የምትፈልጉትን ሁኑ፣ ማድረግ የምትፈልጉትን አድርጉ። አይርፈድባችሁ። አዎ አሁንም እላችኋለሁ የረፈደበት ሰው አትሁኑ። ጤናችሁን ሳታጡት በፊት ተንከባከቡት። ደህና ነገር ተመገቡ፣ እንቅስቃሴ አድርጉ፣ በቂ እንቅልፍ ተኙ። እንቅልፍ ድህነት አይደለም። እንቅልፍ ድህነት አይደለም። እንቅልፍ ማንነታችሁ የሚሰራበት፣ እንቅልፍ ሰውነታችሁ የሚታደስበት፣ እንቅልፍ አይምሯችሁ የሚታደስበት እግዚአብሔር የፈጠረላችሁ ትልቁ ሀብትና የጤናችሁ ምንጭ ነው። እንቅልፍ ድህነት አይደለም። ለራሳችሁ እረፍት ስጡ። ሰውነታችሁን አድምጡ፣ ውሃ ጠጡ፣ ራሳችሁን ተንከባከቡ። ካለበለዚያ ግን ስታጡት ካንሰር ሲይዛችሁ፣ ካለበለዚያ ግን ስታጡት ኩላሊታችሁ ፌል ሲያደርግ፣ ካለበለዚያ ግን ስታጡት ጉበታችሁ ካንሰር ሲሆን፣ ያለበለዚያ ግን እሪሁ፣ ደም ግፊቱ፣ ስኳሩ፣ ጨጓራው ሁሉ ነገር ሲይዛችሁ ጤና ምን እንደሆነ ይገባችኋል። አዎ እኔ እላችኋለሁ ሳይረፍድባችሁ ጤናችሁን ተንከባከቡ። አዎ እኔ እላችኋለሁ የበደሏችሁን ሰዎች ይቅር በሉ። የበደሏችሁን ሰዎች ይቅር በሉ። የበደሏችሁን ሰዎች ይቅር በሉ ማለት ሄዳችሁ ተንበርከኩ ማለት አይደለም። አብረዋቸው ሁኑ ማለት አይደለም። እንደ በፊቱ ውደዷቸው ማለት አይደለም። እንደ በፊቱ ቀፏቸው ማለት አይደለም። ልባችሁ ውስጥ ያለውን ቂምና ጨለማ አስወግዱት ማለት ነው። ይቅር በሉ። ሰውየውን አታገኙት ብትፈልጉ ከልባችሁ አውጡ። ከልባችሁ አውጡ ያንን ሸክም። ምክንያቱም ያንን እንደተሸከማችሁ ብትሞቱ ይቅር ያላለ ይቅር አይባልም። ያንን እንደተሸከማችሁ ያ ሰው ቢሞት እናንተ ይቅርታ ባለማድረጋችሁ ነፍሱ ትታሰራለች። ስለዚህ ለነፍሱም ለሞተውም ሰው ቢሆን ለነፍሱም ለቁም ላለውም ቢሆን ለስጋው ይቅርታ አድርጉለት። አዎ እኔ እላችኋለሁኝ አይርፈድባችሁ። ፍቅራችሁን ለመግለጽ፣ ስራችሁን ለመስራት፣ ራሳችሁን ለመንከባከብ፣ ጤናችሁን ለመንከባከብ አዎ እላችኋለሁ አይርፈድባችሁ። በእጃችሁ ያለውን ወርቅ እንደ መዳብ አታርክሱት። በእጃችሁ ያለውን አልማዝ እንደ መዳብ አታርክሱት። አዎ እላችኋለሁኝ ዛሬም ነፃ ነገር በጣም ውድ ነው። እናንተ ከምታሯሩጡት እኛ ከምናሯሩጠው ነገር የበለጠ እጃችን ላይ ያለው ነገር በጣም ትልቅ ዋጋ አለው። ለባልሽ ፍቅርሽን ግለጪ፣ ለሚስት ፍቅርህን ግለጽ። እርስ በርስ ቦንዳችሁን አጠንክሩ። ቤታችሁን በሰላም ኑሩ፣ በሰላም ምሩ። አውቃለሁ ትዳር ከባድ ነው፣ አውቃለሁ ሪሌሽንሺፕ ከባድ ነው። ግን ሞክሩ። ህይወት አጭር ነው። አንዱ ለአንዱ በመኖር የሚከፍለው ዋጋ ነው ፍቅር የሚባለው። እባካችሁ ፍቅራችሁን ግለጹ። ዛሬ ደውሉና እናታችሁን እንደምትወዷት ንገሯት፣ አመስግኗት። አንቺ በህይወት ስላለሽ እድለኛ ነኝ በሏት። አባታችሁንም እንደዛው፣ ሚስታችሁን፣ ፍቅረኛችሁን፣ ልጆቻችሁን እወድሃለሁ፣ አመሰግናለሁ በሉ። የምትወዷቸውን ሰዎች እህት፣ ወንድም፣ ዘመድ ሁሉንም እንደምትወዷቸው ፍቅራችሁን ግለጹ። የእናንተ አንድ ቃል የብዙ ሰዎችን ልብ የማደስ ትልቅ ችሎታ አለው። በእርግጠኝነት እወድሻለሁ፣ አመሰግናለሁ ብትሏት እናታችሁ ምን ነው ደህና ነህ፣ ደህና ነሽ ነው የሚላችሁ። ለምን? ፍቅር ገልጸን አናውቅም። ፍቅር ተገላልጸን አናውቅም። እኔ እላችኋለሁ ያረፈደ ሰው አትሁኑ።
አመሰግናለሁ።